በኢትዮጵያ ሰማይ የታየው አፓቼ ሄሊኮፕተር የዘመናዊ የጦር ሜዳ አውሬና የአየር ላይ የበላይነት ሚስጥር። አንድ የኢትዮጵያ ባለስልጣን በትዊተር ገጻቸው ላይ ኤኤች-64 አፓቼ ሄሊኮፕተር በአዲስ አበባ ብለው ለጥፈውታል። ይህም በቀጠናው ባሉ ሀገራት አክቲቪስቶች ከስጋት በሚመስል ሁኔታ ብዙ ጥያቄዎችን እያስነሳ ይገኛል። በዘመናዊ ጦርነት ታሪክ ውስጥ ጥቂት የጦር መሳሪያዎች እንደ ኤኤች-64 አፓች ጥቃት ሄሊኮፕተር ያህል ስም ያተረፈና አስፈሪ ገጽታ የፈጠሩ አሉ። የዚህ ሄሊኮፕተር ምስል ብቻውን የጠላትን ሞራል ለመስበር በቂ ነው። ከበረሃማ ምድረ በዳ እስከ በረዷማ ተራሮች አፓቼ በርካታ ግጭቶች ውስጥ የብረታ ብረት ክንፎቹን በማስፈን የአየር ላይ የበላይነትን በማረጋገጥና የመሬት ኃይሎችን እጅግ አስፈላጊ ድጋፍ በመስጠት የጦርነቱን አካሄድ ቀይሯል። የፊውቸር የኤኤች-64 አፓችን ከልደቱ አንስቶ እስካሁን ያለው ሚና አቅምና ወደፊት